አንዳንድ ጊዜ በዓለም የሚፈጠር ነገር አለና ሙዚቃን የፈጠረው ቅዱስ ያሬድ ነው ይላሉ። እንግዲህ ሳይማሩ ስለሆነ እንዲህ ነው አንላቸውም። ቢመጡና ቢጠይቁና ቢማሩ ጥሩ ነበር። ሙዚቃን የፈጠረው ቅዱስ ያሬድ አይደለም። ሙዚቃማ ፈጣሪው ሌላ ነው። ሙዚቃ እኮ ዘፈን ነው አይደል? ዘፈን ሌላ ነው። የቅዱስ ያሬድ ዜማ ሌላ ነው። ምናልባት ከያሬድ ዘፋኞች ወስደው ከሆነ አልቃወምም። እንዲያ ነው ሊሆን የሚችል። ከእርሱ በፊት ማንም የሌለ ከእርሱ በኋላ ማንም የሌለ ቅዱስ ያሬድን የሚተካ አልተወለደም አይወለድምም። ልቦና የሚመስጠውን ከእግዚአብሔር ጋር የሚያገናኘውን ዜማውን ብቻ ሳይሆን ከዚያ መከራ፣ ከዚያ ስቃይ፣ ከዚያ ትዕግስት በኋላ ከዛ ትንሽ ፍጥረት ከትሏ ከተማረ በኋላ ቅዱስ ያሬድ ብሉይ ሐዲስ ተገልጾለት የሊቃውንቱ ተገልጾለት ሁሉ ተገልጾለት በአንድ ቀን ለ7 ዓመት የተቸገረበትን ነገር በአንድ ቀን እግዚአብሔር ገልጾለት የኢትዮጵያ ሊቅ፣ የኢትዮጵያ ቤተክርስቲያን እስትንፋስ፣ የኢትዮጵያ ቤተክርስቲያን ልሳን አንደበት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላደ ብዬ በወልድ ስም አምኜ ወልድን ተወላደ ብዬ መንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቆ አካላት በስም በአካል በግብር ሶስት ብል ባገዛዝ በመለኮት ባሕርይ በለውና አንድ አምላክ እያምኜ እግዚአብሔርን ቃል መናገር ጀምራለሁ። ክቡር አባታችን መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የአድባራትና የገዳማት አስተዳዳሪዎች፣ የሀገረ ስብከታችን የየመምሪያ ኃላፊዎች፣ ሊቃውንተ ቤተክርስቲያን፣ ምዕመናንና ምዕመናት በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? አምላካችን እግዚአብሔር በቅድስናው ስፍራ የሰበሰበን የአባቶቻችን አምላክ ስሙ ለዘላለሙ የተመሰገነ ይሁን። ብዙ ስትማሩ ስትሰሙ ቆይታችኋል። የምንናገረው አዲስ ነገር የለም። በተለየ ሁኔታ ዛሬ ቅዱሳን አባቶቻችን ቅዱስ ያሬድና አባታችን ጻድቁ አቡነ ሐራ ድንግል የሁለታቸው የጻድቃን በዓል ነው ዛሬ መታሰቢያ የምናከብረው። እንግዲህ መሰባሰባችን፣ መገኘታችን፣ መጠራታችን፣ መቀመጣችን፣ መስማታችን፣ መናገራችን ዋጋ የሚያሰጥ በመሆኑ ይህንን አምነን የመጣን የተጠራን አባቶቻችን አሰረ ፍኖት እንድንከተል እነርሱ ያጸኗትን፣ የቀደሷትን፣ ያከበሯትን፣ የተንገላቱላትን፣ የጾሙላትን፣ ጸዋቶ መከራ የተቀበሉላትን ሀገርና ቤተክርስቲያን አስረክበውናልና እነሱ ያስረከቡንን ሀገር እና ቤተክርስቲያን እንዳናስነቅፍ ለተኩላ አሳልፈን እንዳንሰጥ አደራ አለብንና ይህንን የአባቶቻችንን አደራ ተቀብለን የአባቶቻችን ልጆች እንድንሆን እነሱ የወረሷትን ሀገር እንድንወርስ ሀገር አለንና ያንን ሀገር ሊያሳጣን የሚችል ምድራዊ አሰራር ስላለ ከዚያ የተለየን እንሆን ዘንድ እግዚአብሔር ጠርቶናል። ቅዱሳን አባቶቻችን በቅድስናቸው፣ በንጽህናቸው፣ በሃይማኖታቸው፣ በአርበኝነታቸው፣ ሀገር ወዳድ በመሆናቸው፣ ምዕመናንን የሚወዱ በመሆናቸው፣ የእግዚአብሔር አገልጋይ በመሆናቸው ሀገራችንን እየተዘዋወሩ በትምህርታቸው ሲያስተምሩ፣ ሲቀድሱ፣ ሲያከብሩ፣ የወደቁትን ሲያነሱ፣ ለሚገባቸውን ሁሉ የሚገባውን ነገር ሲያደርጉ ታሪካቸው ይነግረናል። በዚህ ታሪክ መሰረት ቅድም ሊቃውንቱ አሰርገዋ ለኢትዮጵያ ያሬድ ካህን ብለው ሲጀምሩ ሰምተናል። በእውነት የሚገባ ንግግር ነው። እንደሌላው መንደር እንደሌላው ሀገር በሌለ ስያሜ የተሰጠ ስላልሆነ ኢትዮጵያን ያስጌጠ፣ በቅድስና ያስጌጠ፣ በሃይማኖት ያስጌጠ፣ በዜማ ያረሰረሰ
በተለየ ዜማ፣ በሰማያዊ ዜማ፣ በሰዎች ፍላጎት እና ብልጣብልጥነት በተፈጠረ ዜማ ያይደለ በመላእክት ዜማ ከመላእክት ጋር አንድ ሆኖ ከመላእክት በሰማው መላእክት እንዲያስተምሩት ያንን ሰማያዊ ዜማ እንዲማር ቤተክርስቲያን የወለደችው ቅዱስ ያሬድ ምን ይባላል? እንግዲህ እንዲህ አይነት ቅዱስ አገራችን ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አንድ አድርጎ ያስማማ በአንድ ቋንቋ ያናገረ በአንድ ማንነት የቀደሰ በአንድ ሰማያዊ ጸጋ ያጎናጸፈ ቅዱስ አባታችን ቅዱስ ያሬድ ቅድምም እንደተባለው እንደተዘመረለት ቢዘመርለት ቢመሰገንለት ምስጋና ቢቀርብለት ምንም ፍጻሜ የሌለው ከእርሱ በፊት ማንም የሌለ ከእርሱ በኋላ ማንም የሌለ ቅዱስ ያሬድን የሚተካ አልተወለደም አይወለድምም። ዜማን እስከ ማንነቱ እስከ ሙያው እስከ ለዛው እስከ ምልክቱ ለኢትዮጵያ ቤተክርስቲያን ያጎናጸፈ ኢትዮጵያን ቤተክርስቲያን የሞሸረ ያከናወነ የከበረ የቀደሰ በዓለም ላይ ጎልታ እንድትታይ ያደረገ ቅዱስ ያሬድ ኢትዮጵያን ያስጌጠ ኢትዮጵያን ያከበረ ኢትዮጵያን በዜማው ያሸበረቀ እርሱ ለዚህ የበቃባት ቤተክርስቲያን ደግሞ እኛ ዛሬ ያለንባት ናት። አባቶቻችን አገራችን ኢትዮጵያ ቅድስት ሀገር ናት። የምንናገረው ቅድስት ሀገር ናት ስንል ዝም ብለን አይደለም። አባቶቻችን የተወለዱባት ቅዱሳን የተወለዱባት ሃይማኖት ቅድስት ሃይማኖት ያለባት እውነተኛዋ የክርስቶስ ሃይማኖት የሚነገርባት ሀገር ስለሆነች ነው ቅድስት ሀገር የምንለው። ቅዱስ ያሬድ እንደማንኛውም ኢትዮጵያዊ በሀገራችን ሰሜኑ ክፍል በአክሱም አካባቢ የተወለደ ኢትዮጵያዊ ነው። አቡነ ሐራ ድንግልም ኢትዮጵያዊ ናቸው። ሁለቱም ወንድማማቾች የዘመን ልዩነት ብቻ እንጂ ዓላማቸው አንድ የሆነ ለአንዲት ኢትዮጵያ ለተዋሕዶ ቤተክርስቲያን የተጋደሉ ድርሻቸውን የተወጡ ስለ ምዕመናን የተንከራተቱ ጸዋትወ ዜማውን የጮሁ ትምህርቱን ወንጌሉን የሰበኩ የክርስቶስን ትንሣኤ ያስተዋወቁ የምዕመናንን ቅድስና የሚጠብቃቸውን በጎ ስራ ቢሰሩ ሃይማኖታቸውን ቢጠብቁ ሕጋቸውን ቢጠብቁ ትዳራቸውን ቢያጸኑ መንኮስናቸውን ቢጠብቁ የሚጠብቃቸው ጸጋ ምን እንደሆነ ያስተዋወቁ ለኢትዮጵያ ዜና ያበሰሩ የወንጌልን ዜና ያረሰረሱ በእምነታቸው በጸሎታቸው በጸበላቸው በእምነታቸው ድውያንን የሚፈውሱ እንዲሆኑ ያደረገች ቤተክርስቲያን ከቤተክርስቲያን የተወለዱ ናቸውና እኛ የማን ልጆች ነን የሚለውን ጥያቄ ልናነሳ ይገባል። ምክንያቱም የተሰበሰብነው የቅዱስ ያሬድን ዜና የአቡነ ሐራ ድንግልን ነገር ተናግረን ማለፍ አይደለም። እንደዚያ ከሆነ ምንም ጥቅም የለውም። እኛ ልጆቻቸው ልንሆን ይገባል። ሃይማኖታቸውን ይዘን ስነ ምግባራቸውን ይዘን ቅድስናቸውን ይዘን እነርሱ በሄዱበት መንገድ እንድንሄድ እነሱ በተባረኩበት እነሱ በተቀደሱበት መንገድ እንድንቀደስ ገድላቸውን እያነበብን ሃይማኖታቸውን እንድንመስል ሀገራችን እንድንጠብቅ ሃይማኖታችን እንድንጠብቅ ክብራችንን እንድናጸና ይጠበቅብናልና በዚህ ሁኔታ ቅዱስ ያሬድ ከአክሱም አካባቢ እንደተወለዱ ያው መቼስ ኢትዮጵያ ውስጥ የሚታወቀው አንድና አንድ የኢትዮጵያ ቤተክርስቲያን ትምህርት ነውና እንደዛሬው ሌላ መጥቶ ሳይጋርዳት ያ የዓለሙ ሰማያዊ የምድራዊው ትምህርት ሳይጋርድ የኢትዮጵያ ትምህርት የነበረው የቆሎ ትምህርት ቤት የሚባለው ዛሬ እንደ ተርታ ነገር የሚቆጠረው ነገር ግን ቅዱስ ያሬድን የወለደ አይገርምም? ከዚያ ትምህርት ማን ተወለደ? ማንም። ወይ ሀገር የሚገል ነው ወይ ነፍሰ ገዳይ ነው ወይ ደግሞ ሌላ ነገር ነው የሚወለደው። መቼስ ከስጋዊ ትምህርት የሚወለደው የሚገኘው ቦምብ ነው፣ ሰው መግደል ነው። ምን አለና ቅዱስ ያሬድን ግን ያስገኘች ያቺ ደሳሳ ጎጆ ጭራሮ የመሰለች ነገር ግን ቅዱስ ወለደች። እንዲህ ነው የተናቀ እንዲህ ያደርጋልና በተርታ ማንነት ያለች ያቺ ጉባኤ ቤት ያቺ የቆሎ ትምህርት ቤት ያቺ ቆሎ የሚበላባት ኮቸሮ የሚበላባት
ምንም ነገር ሌላ የሌለባት ነገር ግን የሰውን አእምሮ የምትለውጥ ሰውን ቅዱስ የምታደርግ ክቡር የምታደርግ ሰማያዊ ዕውቀት እንዲኖረው የምታደርግ ከመላእክት ጋር እንዲገናኝ የምታደርግ እግዚአብሔርን እንዲያውቅ የምታደርግ ያቺ ዩኒቨርሲቲ ያቺ የዕውቀት ቦታ ያቺ የዕውቀት ማፈሻ የዕውቀት ምንጭ ከዚያ ተወለዱ። ከዚያች የተወለዱት አባታችን ቅዱስ ያሬድ ወደ ትምህርት ቤት ሲገቡ የገጠማቸው ፈተና ነበር። ዛሬም ተማሪው ትምህርት ቤት ሲገባ የሚገጥመው ፈተና አለ በመጠኑም ቢሆን። ቅዱስ ያሬድ ትምህርት ቤት ሲገቡ ካጎታቸው ትምህርት ቤት ሲገቡ የገጠማቸው ፈተና ትምህርት አልገለጽ ብሎ አልገባ ብሎ ሲጨነቁ ነበር። ፈተና ያለበት ነገር መጨረሻው ያምራልና ቅዱስ ያሬድ በትምህርቱ በመሰላቸት ተማሪው እየተዘባበተበት ዛሬ ከሁሉ በላይ ሊሆን ዛሬ ከመላእክት ጋር ሃሌሉያ ብሎ ሊያመሰግን የመላእክት ዜማ ለዓለም ሁሉ ሊያሳውቅ ዓለምን ያሳወቀ የኢትዮጵያን ቤተክርስቲያን ለዓለም ያሳወቀ ልዩ ስጦታ ልዩ ማንነት መቼስ የኔ ደካማ አንደበት አይገልጸውም። በምን ይገለጻል? ይሄን ስጦታ ይሄን ማንነት ያገኘው ቅዱስ ያሬድ ከዚያች ከትንሿ ጎጆ በጭንቅና በመከራ ሲማር ትምህርቱን ቢብሎት በኋላ በአንዲት ፍጡር በትል ምክንያት እርሷ ያደረገችውን ሂደት ተመልክቶ ተመልሶ ወደ ትምህርት ቤቱ ገብቶ ዛሬ እኛን ዛሬ ዓለምን ዛሬ ቤተክርስቲያንን ዛሬ ምዕመናን የሚቀደሱበትን ይህንን ታላቅ ዜማ ከዘፈን ውጭ የሆነውን ከዳንኪራ ውጭ የሆነውን የሰውን ልቦና የሚመስጠውን ከእግዚአብሔር ጋር የሚያገናኘውን ዜማውን ብቻ ሳይሆን ከዚያ መከራ ከዚያ ስቃይ ከዚያ ትዕግስት በኋላ ከዛ ትንሽ ፍጥረት ከትሏ ከተማረ በኋላ ቅዱስ ያሬድ ብሉይ ሐዲስ ተገልጾለት የሊቃውንቱ ተገልጾለት ሁሉ ተገልጾለት በአንድ ቀን ለ7 ዓመት የተቸገረበትን ነገር በአንድ ቀን እግዚአብሔር ገልጾለት የኢትዮጵያ ሊቅ የኢትዮጵያ ቤተክርስቲያን እስትንፋስ የኢትዮጵያ ቤተክርስቲያን ልሳን አንደበት ቅድም እንዳልኩት ከሰሜን እስከ ደቡብ ያናገረ በአንድ ቋንቋ ያግባባ ዛሬ የወደቅንበትን ሰፈርተኛነት የሌለበት ዛሬ የወደቅንበትን ተርታ ንግግር የቀየረ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ አንድ አድርጎ ምዕመናንን ያስደሰተ ምዕመናንን ያከበረ ከእግዚአብሔር ጋር ያገናኘ እርሱን ነው ዛሬ የምናከብር። ያንን ገድል ያደረገ ከመላእክት የተማረውን ከመላእክት የሰማውን ዜማ አገራችን የኢትዮጵያ ቤተክርስቲያን ዜማ ሰዎች የፈጠሩት ዜማ አይደለም። ያው መቼስ አንዳንድ ጊዜ በዓለም የሚፈጠር ነገር አለና ሙዚቃን የፈጠረው ቅዱስ ያሬድ ነው ይላሉ። እንግዲህ ሳይማሩ ስለሆነ እንዲህ ነው አንላቸውም። ቢመጡና ቢጠይቁና ቢማሩ ጥሩ ነበር። ሙዚቃን የፈጠረው ቅዱስ ያሬድ አይደለም። ሙዚቃማ ፈጣሪው ሌላ ነው። ሙዚቃ እኮ ዘፈን ነው አይደል እንዴ? ዘፈን ሌላ ነው። የቅዱስ ያሬድ ዜማ ሌላ ነው። ምናልባት ከያሬድ ዘፋኞች ወስደው ከሆነ አልቃወምም። እንዲያ ነው ሊሆን የሚችለው። ከምንጩ ወስደው በራሳቸው አነጋገር ቀይረውና ዘፈን አድርገው ከሆነ እንስማማለን። ከዚህ ውጭ ግን የዜማ ፈጣሪ ነው። ዜማን የፈጠረ ሊቅ ኢትዮጵያ ቤተክርስቲያን ተወለደ። እኛ ምን እንፈጥራለን? መገዳደል አይደል የምንፈጥረው? እኛ ምን እንፈጠርነ? አባቶቻችን ዜማ ፈጠሩና የሰውን ልቦና መስጦ ወደ እግዚአብሔር የሚያቀርብ ዜማን አገኙ፣ ፈጠሩ። ሰውን በዜማ በእግዚአብሔር ጣዕም ባለው ዜማ የሰውን ልቦና ሰረቁት። የሰውን ልቦና ወደ እግዚአብሔር አስኮበለሉት። የእግዚአብሔር ሰው እንዲሆን አደረጉት። እኛ ምን እንፈጥራለን? ዛሬ እኛ ምን አደረግን? የአባቶቻችን ልጆች ልንሆን ይገባል። ቅዱስ ያሬድ አክሱም ተወለደ። መላው ኢትዮጵያ ሀገሩ ናት። ዛሬ አንድ አካባቢ ተወልዶ የዚህ አካባቢ አባትን የሚል አለ። ተርታ የዶሮ ጎሮሮ ያለው የዶሮ ጎሮሮ ጠባብ ነው እንደምታውቁት። በጠባብ አመለካከት ያለ የዚህ አካባቢ አባትን የዚህ አካባቢን የሚል አለ። ይሄ ወንጌላዊነት አይደለም፣ ኢትዮጵያዊነትም አይደለም፣ ኦርቶዶክሳዊነትም አይደለም። የሰፈርተኛነት ጥጉ ምድራዊ እንጂ ሰማያዊ አይደለም። ቅዱስ ያሬድ አክሱም ተወለደ። መላው ሀገሪቱን አዳረሰ። ያ ትምህርቱ ሰማያዊ ነውና፣ ያ ሃይማኖታዊ ነውና ሰፈርተኛነት አይደለም። ያ ቢሆን ኑሮ ቅዱስ ያሬድ አክሱማዊ ብቻ ቅዱስ ያሬድ አሰርገዋ ለኢትዮጵያ ነው እንጂ የተባለው የተወለደበትን አካባቢ ማንም ሰው የተወለደበት አካባቢ አለው። ምንም ያንን አካባቢ መናገር ወንጀልም አይደለም። አሁን ግን በበሽታ ውስጥ ነው ያለነው።
ያን በሽታ የሚፈውሰን ደግሞ የቅዱስ ያሬድ ትምህርት ነው። የአቡነ ሐራ ድንግል ነው። አቡነ ሐራ ድንግል እናትና አባታቸው ሲለምኑ እግዚአብሔር ኢትዮጵያን የሚያገለግል ቤተክርስቲያንን የሚያገለግል እያሉ ይለምኑ ነበር። ልመናቸው ሰምቶ የሰጣቸው አባት ያንን ሰው ሁሉ ዛሬ ከወለጋ ከጅማ ከየትም አለ ከሀገራችን አቅጣጫ ሁሉ መጥተው የሚፈወሱበት ጠበል የሚፈወሱበት እምነት ያለ ቅድም አባይታዊ አባታችን ሲናገሩት የነበረው የካንሰር በሽታ እንግዲህ ምናልባት ዶክተሮች የሚሉትን አይደለም እኔ ግን የምለው ካንሰሩ ብዙ ነው። አሁን ብዙ ካንሰር አለ። ያ ስጋ ውስጥ ገብቶ የሚያቆስለው ምናምን አይደለም። ሌላ ካንሰር አለ። በእውነትም ነግራችሁ ሌላ ካንሰር አለ። ከዚህ በሽታ መዳን እንችለው የአባቶቻችን አሰረፍ ነው ስንከተል ብቻ ነው። ያንን የነሱን ዶክተርነት የነሱን መንፈሳዊነት የነሱን ሰማያዊ አባትነት ትምህርት ስንረዳ ያን ጊዜ ከካንሰር እንድናለን። አለበለዚያ መዳን የለም። በጎጥ ተወሽቀን እንዲህ ነው እያልን ወይዘራችን የተለየ አይደለም። አንድ ዘር ሆነን ሳለን በጎጥ ተከፋፍለን አገር እንመራለን ካል ምን እንሆናለን? መጨረሻችን ጥፋት ብቻ ነው። መጨረሻችን ጥፋት። አንዱ ሌላ ይላል፣ አንዱ ሌላ ይላል። እንዲህ አይደለምና አባቶቻችን እንምሰል። አቡነ ሐራ ድንግል ጻድቁ አቡነ ሐራ ድንግል ቅዱስ ያሬድ የሰማያዊ ዜማን ከመላእክት የተማረ አገሪቱን ያረሰረሰ ከምስራቅ እስከ ምዕራብ ያለውን የቀደሰ አባታችን እኛ ዛሬ ባሎን የምናከብር ይሄ ቅድስና፣ ይሄ ታላቅነት፣ ይህ ዜማ፣ ይህ ወንጌላዊነት፣ ይህ መናኝነት፣ ይህ ሐዋርያነት ቅድም እንደተባለው የክርስቶስን ትንሣኤ የሰበከ ለመላው ሀገራችን ያስተዋወቀ ቅዱስ ያሬድ መላኩን እኮ ተሰውሮታል። ሰምታችኋል? መላኩን ተሰውሮታል። እኛ ከአካባቢያችን ያለውን ሰው መሰወር አቅቶን አንዱ ያግተናል፣ አንዱ ይገለናል፣ አንዱ ያፈናቅለናል፣ አንዱ ሌላ ይለናል። ይሄ የመጣው እኛ ደካማ ስለሆነ ነው። እኛ ወደ ቤተክርስቲያን መጠን የሚገባውን አላደረግንም፣ የሚገባውን አልሰራንም። በትዳራችን መካከል አለመግባባት ይኖራል። እርሱን አላስተካከልንም። በህይወታችን ማድረግ የሚገባንን አላደረግንምና ወደዚህ የመጣንበት ዓላማ ቤተክርስቲያን የምትለውን ዜና ሰምተን እንድንቀደስ ነው። የቤተክርስቲያን ዜና ያልሰማ ሲኦል ይገባልና። ተሳስቻለሁ። የቤተክርስቲያንን ዜና ያልሰማ ሲኦል ይገባልና። መቼም ብፁዕ የሚባለው ቅዱስ የሚባለው ክቡር የሚባለው የእግዚአብሔርን ቃል የሰማ ነው ይላል። የእግዚአብሔርን ቃል የሰማ ነው ሰምቶም የጠበቀ ነው ይላል። አንዲት ሴት ጌታችን ኢየሱስ ክርስቶስ ሲያስተምር እንዲህ አለች። አንተን የወለደች ማህፀን ንድ ክብርት ናት፣ የከበረች ናት፣ ብፅዕት ናት። አንተን ያጠቡ ጡቶችም የተባረኩ ናቸው እያለች ወደ ጌታ ቀረበች። እቺ ሴት እንዲህ ብላ ስትናገር ጌታ እንዲህ አላት። ኢየሱስ ክርስቶስ እንዲህ አላት፣ ብፁዓንስ ብሎ የእሷን ሐሳብ ተቃወመና ብፁዓንስ የሚገባቸው ብፁዓን መባል የሚገባቸው የእግዚአብሔርን ቃል የሚሰሙ ናቸው እና የሚጠብቁ ናቸው አላት። እንዲህ ብላ የእመቤታችንን ማመስገኗን ኢየሱስ ክርስቶስ እየነቀፈ አልነበረም። ሴቲቷ የመጣችው አይ ክብርን በውዳሴ ከንቱን ፈልጋ ብፅዕት ቅዱስ ብለው ቅዱስ ይለኛል እንደሚለው እርሱ ያችን ምስጋና ክብርት ቅድስት ንድ ናት እያለች ቀረበች እና ለምን ነቀፈባት ቢሉ በውዳሴ ከንቱ መጣለች። ይሄን ቅዱስ ቃል ብናገር ቅድስት ይለኛል ያከብረኛል ብላ ነው የመጣችው። ሰው ያከብረኛል ብለን የምንኖር ከሆነ ክብራችን ምድራዊ ሳይሆን ሰማያዊ ሳይሆን ምድራዊ ይሆናል እና እንደዚህ አልነበረምና ክብራችን ሰማያዊ እንዲሆን ቅድስናችን ሰማያዊ እንዲሆን የእግዚአብሔርን ቃል የእግዚአብሔርን ዜና ቤተክርስቲያን የእግዚአብሔርን ዜና ትናገራለች። ይሄው የቅዱስ ያሬድን ዜና ተናገረች። ዓለም የሌለው ዜና አሜሪካ ብትሄድ የለም ይሄ ዜና፣ የትም ብትሄድ ይሄ ዜና የለም። ያሬድን ዜና ማን ይስማ? ያሬድ ደግሞ ዜናውን ያመጣው ከሰማይ ነው፣ ከመላእክት ነው። ከመላእክት የተሰማ ዜና የሚሰማባት ቤተክርስቲያን የትነት ታዲያ? ምን ነው መቀደስ አቃተን? ምን ነው መክበር አቃተን? ምን ነው ንጹህ መሆን አቃተን? ምን ነው ፍቅር አጣን? ምን ነው መግባባት አጣን? የቅዱስ ያሬድ ልጆች ሆነን እንዲህ አይነት ጸጋ የሚወለድባት ቤተክርስቲያን ተወልደን እንዴት የእሳት ልጅ አመድ እንሆናለን? አባቶቻችን ልንመስል ይገባል።
እንዲህ ሁነው ያቆዩት ቤተክርስቲያን ውስጥ ነው ያለንና እኛ በቅድስና እንኖር ነው፣ ሌላ ነገር አይደለም መልእክታችን። በቅድስና እንኖር፣ በሃይማኖት ጸንተን እንኖር። በካህኑ መባረክን የተጸየፈ ትውልድ ፈጥሯል ጠላት። የለም አልሳለምም ይላል። ካህን አያስፈልግም የሚልም አለ። ጳጳስ አያስፈልግም የሚልም አለ። ያለ ካህንና ያለ ጳጳስማ የምትገባባት ገነት የለችም ሲኦል ካልሆነች በስተቀር። አለ ንገሩኝ እስቲ አለ ወይ? እግዚአብሔር ሲፈጥር እስከ ምጽአት ድረስ እግዚአብሔር ይችን ዓለም ያለ ካህናት እንድትኖር አላደረገም። ለክህንነት የሚገባው ሰው እግዚአብሔር አለውና ይሄን ያዘጋጀ ነው እና ቅዱስ ያሬድ ኢትዮጵያን ያሸበረቀ በቅድስናው ያሸበረቀ የባረከ የቀደሰ በዜማው ያረሰረሰ ቅዱስ አባታችን ዛሬ የተሰወረበት ዕለት ነው። ከማን ከዚህ ዓለም ከየት እንሰወርኛ? ከክፋቱ እንሰወር፣ ከጎጠኝነቱ እንሰወር፣ ጉቦኛ ከመሆነ እንሰወር። አጥፊያችን ነውና ሰው ጉቦ ሲቀበል ለዕለቱ ደስ ይለው ይችላል። ኋላ ግን ምን ይሆናል መሰላችሁ? ባንገቱ እባብ ነውና የሚጠመጥመው መጨረሻ ነው የሚሆነው። እንዲያ ማለት ነው ጉዳዩ መጨረሻው እንዲያ ነውና ከዚያ ልንሰወር ይገባል። ከክፉ ሥራ መሰወር ነው። አባታችን በቅድስናቸው ተሰወሩ። በቅድስና በንጽህና ያሬዳዊ ሰማያዊ ጸጋ ሰማያት ስላላቸው እግዚአብሔር ሰወራቸው። መልአክ ከመላእክት ዜማን ሰምተዋልና ያንን የኢትዮጵያ ቤተክርስቲያን ትምህርት ጠልቀው ያወቁ በንጽህና በቅድስና የኖሩ አባታችን እግዚአብሔር ሰወራቸው። በነበሩበት ዘመን የቅድስና ዘመን ነበርና አራተኛው መቶ ክፍለ ዘመን እና አቡነ ሐራ ድንግል እና አቡነ ተስዓቱ ቅዱሳን የነበሩበት ዘመን ነበርና አባታችን ቅዱስ ያሬድ ጻድቁ ንጉሱ አጼ ገብረ መስቀል የነበሩበት ዘመን ነበርና በዚያ ዘመን ዙረው ኢትዮጵያውያንን እያስተማሩ እየመከሩ እያረሰረሱ በወንጌል ሰዎች ሲቸገሩ፣ አሁን እኛ ያልተረዳ ነው ሰው ሲቸገር ችግር አይገባንም። የሰው ችግር የኛ አይደለም። እነርሱ ግን ሰዎች ሲቸገሩ ምን ያደርጋሉ? ችግራቸው እንዲወገድላቸው ወደ እግዚአብሔር ይጸልያሉ። አባታችን አቡነ ሐራ ድንግል ያው ብዙ ጊዜ የሚታወቁበት በመነና አይኖሩበት አሁን ያለበት ገዳሙ እርሳቸው በመነና እንዲኖሩበት እግዚአብሔር መልክቷቸው የመነኑበት ቦታ ነው እና ውሃ አልነበረውምና ሲቸገሩ የጸለዩት ጸሎት እሳቸው ለውሃነት ነበር የጸለዩ። ነገር ግን እግዚአብሔር ያንን ድውያን የሚፈወስበት ሕሙማን የሚድኑበት ጸበል አድርጎ ዛሬ ሁሉም ሰው የሚያውቀው ሁሉም በዓይነ ሥጋችን የምናየው ሁሉ የሚፈወስበትን የሰጣቸው ለኢትዮጵያ ምዕመናን ነው፣ ለእሳቸው አልነበረም። ያ ጸበል ፈለቀ ግንቦት 11 ቀን። እንዲህ ነው መልካም ስራ በወንጌል መኖር እንዲህ ነው። የቤተክርስቲያን ዜና መስማት እንዲህ ነው። በቤተክርስቲያን ማደጋቸው የቤተክርስቲያን ትምህርት መማራቸው የቅዱስ ያሬድን ትምህርት ተከትለው በመምጣታቸው ጸበሉ ፈለቀ እና ዛሬው ሁሉ ተፈወሰበት። እስኪኛ ለሰው የሚተርፍ ምን ስራ አለን? አባቶቻችን እንዲህ ይሰራሉና ቅዱስ ያሬድም ሁልጊዜ የምናገረው ቃለው ከጻድቁ ከዚያ ከመናኙ ከአራተኛው መነኩሴ አቡነ አረጋዊ ጋር ወደ ሀገራችን ወደ ደቡብ አቅጣጫ ሲሄዱ ሰው የሚጠጣ ውሃ የለም እና ይጸልያሉ። ይሄን እኮ ነው አሰርገዋ ለኢትዮጵያ ቅዱስ ያሬድ የተባለው። ለዚህ ነው አሰርገዋ በቅድስና እነሆ የሰዎችን ችግር በመፍታት አስጌጣቸው እና ወደዚያ በደቡብ ሀገር ሂደው በደቡብ ባለው አካባቢ ሂደው ቅዱስ ያሬድ ሰዎች ሲቸገሩ ምንድነው ያደረጉት? ከጻድቁ ጋር ጸሎት አደረጉ። ለኢትዮጵያውያን ጸሎት ውሃ የለምና የሚጠጣ የለምና ህዝብ ሲቸገር ለህዝብ ቆመዋልና ወንጌላዊነት ለህዝብ መቆም ነውና ወንጌላዊነት ለህዝብ መቆም ነውና መናኝነትም ለሌሎች መኖር ነውና ወንጌላዊነት እንዲህ ነውና ይጸልያሉ። እግዚአብሔር ጸሎታቸውን ሰማ። ጻድቅ መናኝ ናቸውና ጸሎታቸውን ሰምቶ ውሃው ፈለቀ። ያንንም ስያሜ የሰጡ አርባ ምንጭ አንድ ብቻ አይደለም። አቡነ ሐራም ያፈለቁት አንድ ቦታ ብቻ አልነበረም። ሁለት ቦታ ቆፈሩና እንዲፈልቅላቸው ጠየቁ። ለሙሴ እኮ ባሕረ ኤርትራን ከፍለለታል፣ ውሃ ከድንጋይ እንዲፈልቅ አድርገለታል። የሙሴ አምላክ የኔም አምላክ ነህ እባክህ ነበር ያሉት አቡነ ሐራ ድንግል። እንዲያ ነበር አባታችን ጻድቁ
ቅዱስ ያሬድ ደግሞ እሳቸው የጠየቁት ለሕዝቡ ውሃ ስለሌለ ነው። እንግዲህ የተወለዱበት አይደለም። እኛ በመወለድ ነው እያመለክን ያለ ነው፣ ክርስቶስን አይደለም። በተወለድንበት እያመለክን በተወለድንበት እየቀጠርና እንጸድቃለን ይመስላችኋል? እርሳቸው የተወለዱ አክሱም ነው። አዎ የሀገራችን መዲና፣ የሀገራችን መነሻ፣ የስልጣኔያችን መነሻ። ስልጣኔያችን ደግሞ ሰው የሚገል ስራ መስራት አይደለም፣ ሰው የሚድንበትን ስራ መስራት እንጂ። የአክሱምን ስልጣኔ ዓለም ያውቀዋል። ስልጣኔው ምን እንደሆነ ታውቁታላችሁ፣ ማየት ትችላላችሁ። ወደ ቅዱስ ላሊበላም ሂዱ፣ ወደ ጎንደርም ሂዱ። ያ ነው ስልጣኔ። ዓለምን ጉድ የሚያሰኝ ለማየት የሚያታክት ለዓይን ጉድ የሆነ ታሪክ የሚሰሩበት ስልጣኔ ነው እንጂ ቦምብ ሰርቶ ሰው መግደል አይደለም። እንደዛ አይደለም ስልጣኔ። እናንተ ስልጣኔ የምትሉት ያንን ነው፣ ወይ ደግሞ ረጅም ፎቅ መስራት ነው። ይኸው በቦምብ ይፈርሳል በደቂቃ ውስጥ። ለምን? የተሰራው በሃይማኖት አይደለምና። እንዲህ ያደረጉት ቅዱስ ያሬድ ሲጸልዩ 40 ቦታ ላይ ውሃው ፈለቀ እና 40 ምንጭ አሏት። ያቺ ከተማ ዛሬ 40 ምንጭ ከተማ እሳቸው የሰየሙት ነው። ይሄ ነው አሰርገዋ ለኢትዮጵያ ማለት። አሰርገዋ ለኢትዮጵያ ቅዱስ ያሬድ ካህን ነው ያሬድ። እንዳ ታዲያ አንተ ሰው ካህንን የናከው ሙህነ ነው ካህንን የናከው። ይሄው ከመላእክት ጋር እኮ ተነጋገረ። ካህኑ ያሬድ ካህን ነው። ምን ብሎ መሰለ እንዴ? አንዳንድ ሰው በረከተ ያሬድ ይላሉ። እንዴ ምን ማለት ነው? ክህነት የሌለው ሰውም በረከተ ያሬድ አይባልም። እውነት እንነጋገር ከተባለ ካህን ያሬድ ካህኑ በዜማ ደራሽነቱ በዜማ ፈጣሪነቱ ከመላእክት በተማረው ትምህርቱ ቤተክርስቲያንን ያስጌጠ ቅዱስ ያሬድ ካህን ነው እና ካህናት የመንግስተ ሰማያት መግቢያችን ናቸውና እንዲህ ሲባል ደግሞ እንደዚህ ብሎ የኔ ቢጤውን ደካማውን ሁሉ እያልኩ አይደለም እየተናገርኩ ያለው የሚመለከታቸውን የሚሰማቸውን የሆኑትን ነው እያልኩ ያለው። መቼም ከበጎች መካከል ተኩላ ጠፍቶ አያውቅም። ጌታ ሲያስተምር ከ12 ሐዋርያት መካከል ይሁዳ ነበርና እና የሆነ ነገር ሲፈጠር ለምን ነው ግርግር የምትፈጥሩ? አንድ ችግር ሲፈጠር ያን ሰው ማራገም ምን ያደርግልናል? ምን ይሰራላችኋል? በዓለም አትሸበሩ። የቤተ ክርስቲያንን ዜና ስሙ፣ በዚያም እንኑርበት። ዜናውን ሰምተን እንኑርበት። ዜናውን ሰምተን እንኑርበት። ቅዱስ ያሬድ የተናገረው ዜና ዓለምን የቀደሰ ኢትዮጵያን ያከበረ ምዕመናንን ያጸደቀ ውሃ እንዲፈልቅላቸው ያደረገ መልካም ስራ የሚያሰራ ዜና በቤተ ክርስቲያን አለ። በዚህ ጸንተን እንኖር ዘንድ የቅዱስ ያሬድ የቅዱስ አቡነ ሐራ ድንግል ምልጃና በረከት ከኛ ጋር ይሁን። ቅዱሳኖቹ እንዲህ ናቸው፣ አባቶቻችን ናቸው፣ ኢትዮጵያውያን ናቸው። እና እኛ ምን ሆነን ነው? እነሱ እንደዚህ ቅዱሳን ናቸው፣ እነዚህ ጻድቃን ናቸው። ምን የኔ አንደበት የማይናገረው ቅድስና ንጽህና ያላቸው ናቸው። እኛ ምን ሆነን ነው? እግዚአብሔር ይመልከተን። ጸጋውን የሚያድል እርሱ አለና ሁሉን ነገር ማለፍ እንድንችል ፈተናውን ማለፍ እንድንችል በሃይማኖታችን ጸንተን አባቶቻችን የሰሩትን አባቶቻችን የኖሩበትን ኑሮ እንኖር ዘንድ ይገባናልና በዛሬው ዕለት ቅዱስ ያሬድ በጠለምት አውራጃ ልብ በሉ፣ በጠለምት አውራጃ የተሰወሩበት ዕለት ነው። እንግዲህ የምታውቁት ገዳሙን ታውቁታላችሁ። ቅዱስ ያሬድ የተሰወረበት ገዳም አሁንም ስላለ ዛሬም ቡራኬ ስላለ መባረክ ስላለ እዚያ ቦታ ተሰውሯል። ከሞት ተሰወሩ። ከሞት ይሰውረን፣ ከጥፋት ይሰውረን፣ ከመለያየትም ይሰውረን። ወስብሐት ለእግዚአብሔር።